ዛሬ ቶዮታን የማያውቅ ሰው ማግኘት ከባድ ነው። ከአዲስ አበባ መንገዶች እስከ ቶኪዮ ዘመናዊ ከተሞች፣ ከአፍሪካ በረሃዎች እስከ አሜሪካ ሃይዌዎች የቶዮታ መኪኖች በሁሉ ቦታ ይታያሉ። ብዙ ሰዎች ቶዮታን ሲያስቡ ታማኝነትን እና ጥንካሬን ያስባሉ። አንዳንዶች የማይሰበር መኪና ብለው ይጠሩታል። ነገር ግን ይህ ሁሉ እንዴት ተጀመረ? እንዴት አንድ ትንሽ የጃፓን ኩባንያ የዓለምን የመኪና ኢንዱስትሪ ቀየረ? እጅግ የሚያስገርመው ደግሞ ቶዮታ ጉዞውን የጀመረው መኪና በመስራት አለመሆኑ ነው። በአንድ ወቅት ቶዮታ የጨርቃጨርቅ ማሽን ማምረቻ እንደነበረ ያውቃሉ? በዚህ ቪዲዮ አስደናቂውን የቶዮታ ታሪክ እንመለከታለን። ታሪኩ የሚጀምረው በ1800ዎቹ መጨረሻ ነው። በዚያ ጊዜ ጃፓን በፍጥነት እየተቀየረች ነበር። ኢንዱስትሪዎች እየተገነቡና ቴክኖሎጂም እየተስፋፋ ነበር። እንደ አውሮፓውያኑ አቆጣጠር በ1867 ሺዙኦካ በሚባል የጃፓን ግዛት ውስጥ አንድ ልጅ ተወለደ። ስሙም ሳኪቺ ቶዮዳ ነበር። ሳኪቺ አባቱ ገበሬና እንጨት ሰራተኛ የነበረ ሲሆን ቤተሰቦቹም ድሃ ነበሩ። ሳኪቺ በትምህርት ቤት ብዙ የመቆየትና ዩኒቨርሲቲ ገብቶ የመማር ዕድል አላገኘም ነበር። ነገር ግን አንድ ነገር ነበረው፤ የፈጠራ አእምሮ። በዚያ ጊዜ ብዙ የጃፓን እንስቶች ልብስ የሚሰሩት በእጅ ነበር። ይህም እጅግ አድካሚ ነበር። ሳኪቺም ያንን ሲመለከት ይህን ስራ በማሽን ማቀላጠፍ እችላለሁ ብሎ በማሰብ የልብስ ማሽን መፍጠር ጀመረ። በ1890ዎቹ ሳኪቺ በጃፓን ውስጥ ታዋቂ የፈጠራ ባለሙያ ሆነ። ከሁሉ በላይ ታላቁ የፈጠራ ስራው አውቶማቲክ ሉም የተባለ ማሽን ነበር። ይህ ማሽን ሽመና የሚሰራ ሲሆን ክር ሲቋረጥ ራሱ ስራ ማቆም የሚችል ነበር። ይህም ሐሳብ በኋላ የቶዮታ ፕሮዳክሽን ሲስተም መሰረት ሆነ። ሳኪቺ ሁል ጊዜ የሚለው አንድ ነገር ነበር፤ ስህተት በተፈጠረበት ቅጽበት መቆም አለበት። ይህ ፍልስፍና እስከ ዛሬ ድረስ በቶዮታ ውስጥ አለ፤ ስህተትን በቅጽበት ማቆም። በዚያ ጊዜ ማንም ሰው ይህ ኩባንያ አንድ ቀን ትልቅ የመኪና አምራች እንደሚሆን አላሰበም ነበር። ሳኪቺ ቶዮዳ አንድ ልጅ ነበረው። ስሙም ኪቺሮ ቶዮዳ ነበር። ኪቺሮ እንደ አውሮፓውያኑ አቆጣጠር በ1894 ተወለደ። ከአባቱ በተለየ መልኩ ዩኒቨርሲቲ በመግባት በቶኪዮ ኢምፔሪያል ዩኒቨርሲቲ የማሽን ኢንጂነሪንግ ትምህርቱን ተከታተለ። ኪቺሮ በመኪና ፍቅር እጅግ ተማርኮ ነበር። በዚያ ጊዜ ጃፓን በራሷ መኪና አትሰራም ነበር። እንደ ፎርድ እና ጀነራል ሞተርስ ያሉ የአሜሪካ ኩባንያዎች ገበያውን ተቆጣጥረው ነበር። ኪቺሮ ግን ጃፓን የራሷን መኪና መስራት አለባት ብሎ ያምን ነበር። በ1929 የኪቺሮ አባት ሳኪቺ የአውቶማቲክ ሉም ፓተንቱን ለአንድ ብሪቲሽ ካምፓኒ በመሸጥ ብዙ ገንዘብ አገኘ። ሳኪቺ ፓተንቱን በመሸጥ ያገኘውን ገንዘብ ለልጁ ኪቺሮ የመኪና ህልምህን አሳካበት ብሎ ሰጠው። ይህም የቶዮታ ታሪክ መጀመሪያ ነው። ሳኪቺ ከሞተ በኋላ ልጁ ኪቺሮ የአባቱን ኩባንያ ተረከበ። ኪቺሮም ወደ አውሮፓና አሜሪካ በመጓዝ እንደ ፎርድ ያሉ የመኪና አምራቾች እንዴት እንደሚያመርቱ ተመለከተ። ከዚያ በኋላ በ1933 በቶዮታ አውቶማቲክ ሉም ወርክስ ውስጥ የመኪና ክፍል ተከፈተ። ከሁለት ዓመታትም በኋላ በ1935 ሞዴል ኤ1 የተሰኘ ፕሮቶታይፕ ሰራ። ኩባንያውም እንደገና ከአንድ ዓመት በኋላ በ1936 ደብል ኤ ሰዳን የተሰኘ የመጀመሪያ መኪናውን ለገበያ አቀረበ። እንደ አውሮፓውያኑ አቆጣጠር በ1937 ቶዮታ ሞተር ካምፓኒ በመባል በይፋ ተመሰረተ። ነገር ግን ለቶዮታ ስኬት ቀላል አልነበረም። ምክንያቱም በ1939 ሁለተኛው የዓለም ጦርነት ተጀመረ። ጃፓንም በጦርነት ውስጥ ገባች።
በዚያ ጊዜ ቶዮታ ለጃፓን የጦር ሰራዊት የጭነት መኪናዎችን ማምረት ጀመረች። ነገሮች እንደታሰቡት ሳይሄዱ ቀርተው በ1945 ጃፓን ተሸነፈች። ጦርነቱ ሲያበቃ ጃፓን እጅግ ተደመሰሰች። ከተሞቿ ፈረሱ፣ ኢኮኖሚዋ ወደቀ፣ ፋብሪካዎች ከሰሩ፣ ብዙ ኩባንያዎችም ተዘጉ። ቶዮታም በጣም ከባድ ጊዜ ውስጥ ገባ። ኩባንያውም ሊወድቅ ተቃርቦ ነበር። ገንዘብ አልነበረም፣ ሽያጭ ዝቅ ብሎ ነበር። ብዙ ሰዎችም ኩባንያው ወደፊት ተስፋ የለውም ይሉ ነበር። በ1950 ትልቅ የሰራተኛ ሰልፍ ተካሄደ። ኩባንያውም በኪሳራ ውስጥ ገባ። ይህ ሁሉ ኪቺሮ ቶዮዳ ላይ ከባድ ጫና መጣ። በመጨረሻም ከሲኢኦ ቦታው ለቀቀ። ከጥቂት ዓመታት በኋላ በ1952 በህመም ሞተ። ነገር ግን በችግር ጊዜ የቶዮታ እውነተኛ ባህሪ ተገለጠ። ኩባንያውም እጅ አልሰጠም። ኪቺሮም ከመሞቱ በፊት ያቆመው ራዕይ ቶዮታን አዳነ። በ1950ዎቹ ቶዮታ አንድ ትልቅ ችግር ነበረው። ያም ፎርድ እንደሚያደርገው ብዙ መኪና ለማምረት ገንዘብ አልነበረውም ነበር። ስለዚህ ቶዮታ አዲስ ስርዓት ፈጠረ። ይህም ስርዓት ቶዮታ ፕሮዳክሽን ሲስተም ይባላል። ይህ ስርዓት ብክነትን ለመቀነስ፣ ጊዜን ለማዳንና ጥራትን ለማሻሻል ይረዳ ነበር። በቶዮታ ካምፓኒ ውስጥ አንድ ሰራተኛ ትንሽ ስህተት ቢያይ እንኳን መስመሩን ማቆም ይችል ነበር። ይህ በዚያ ጊዜ እጅግ ያልተለመደ ተግባርም ነበር። ነገር ግን ይህ ስርዓት ቶዮታን አንድ እርምጃ ከፍ አደረገው። ከዚህም የተነሳ ቶዮታ በቀስታ ከትንሽ ተነስታ ወደ ዓለም አቀፍ ኩባንያ እየተቀየረች መጣች። በ1970ዎቹ ዓለም ትልቅ ችግር ገጠመው። ያም ኦይል ክራይሲስ ነበር። በዚህም ምክንያት የነዳጅ ዋጋ በጣም ከፍ ብሎ ነበር። በዚያ ጊዜ አሜሪካ የምታመርታቸው መኪኖች ትልቅ እና ነዳጅ በጣም የሚበሉ ነበሩ። ቶዮታ ግን ትንሽ፣ ቀላል እና ነዳጅ ቆጣቢ መኪናዎችን ይሰራ ነበር። ከነዚህ መካከል ኮሮላ በጣም ታዋቂ ሆነ። ኮሮላ እርካሽ፣ ጠንካራ እና ነዳጅ ቆጣቢ የነበረ ሲሆን ከዚህም የተነሳ ብዙ ሰዎች ቶዮታን መመኘት ጀመሩ። ከዚያ በኋላ ኩባንያው ቶዮታ ላንድ ክሩዘር፣ ቶዮታ ሃይላክስ፣ ቶዮታ ካምሪ፣ ቶዮታ ሱፕራ ያሉ መኪናዎችን ማምረት ጀመረ። ከነዚህ ቶዮታ ካመረታቸው መኪኖች ውስጥ በተለይ ቶዮታ ሃይሉክስ በዓለም ላይ በጣም ጠንካራ ፒክአፕ ተብሎ ይታወቃል። ዛሬ ቶዮታ በዓለም ላይ ከታላላቅ የመኪና ኩባንያዎች አንዱና ዋነኛው ሲሆን በየዓመቱ ከ10 ሚሊዮን በላይ የሚቆጠሩ መኪናዎችን ያመርታል። የቶዮታ ምርት የሆነው ኮሮላ ደግሞ ከ50 ሚሊዮን ፍሬ በላይ የተሸጠ ሲሆን ይህም በታሪክ በከፍተኛ መጠን የተሸጠ መኪና እንዲሆን ያደርገዋል። ዛሬ ቶዮታ በኤሌክትሪክ መኪናዎች፣ በሃይብሪድ ቴክኖሎጂ፣ በሃይድሮጂን ቴክኖሎጂ እንዲሁም በሰልፍ ድራይቪንግ ሲስተም ላይ እየሰራ ይገኛል። ከሳኪቺ ቶዮዳ ትንሽ የልብስ ማሽን ተነስቶ ወደ ዓለም ትልቁ የመኪና ኢንዱስትሪ የተቀየረው ይህ የቶዮታ አስገራሚ ታሪክ ነው። እናንተስ ስለ ቶዮታ ምን ታስባላችሁ? ከቶዮታ መኪናዎች ውስጥ የምትወዱት የትኛውን ነው? ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ።